ከናፊጋ እንደንደው ዳበቴ ቀደሲስ እንሶማ እንሰገዳ እንደንደኝሞ የሚችለውን መጥቶ ማስቀደስ የማይችል ደግሞ መጥቶ እቤቱ የሚደርሰውን ደርሶ ሰው የሚገርማችሁ ጾም በአቅም ነው የሚጾመው። ከኔ ጋር ናችሁ? ያለ አቅም ጾምን አንጾምም። አሁንም ደጋግሜ እነግራችኋለሁ። ለምሳሌ አንድ ሰው እዚህ መጥቶ ማስቀደስ ካልቻለ እስከ 6 ሰዓት ቆይቶ እንደው ጸሎተ ማርያምን ጸሎት አድርገው ከዚህ በኋላ ጸሎቴን ጠጥቼ ሰግጄ እበላለሁ ካለ የማይችል ከሆነ ግድ ትጾማለህ አይባልም። ጾም በአቅም ነው የሚጾም፣ ከአቅም በላይ አይደለም። የሚችል 9 ሰዓት ይደርሳል፣ የሚችል 11 ሰዓት ይደርሳል፣ የሚችል 12 ሰዓት ይደርሳል፣ የሚችል ከዛ በላይም። የሚገርማችሁ ግን ግዳጅ ተሆኖ እስከዚህ ሰዓት ካልጾም ተብሎ መከልከል አይቻልም። እርኩን እንደንዳም ሕፃናቶች እንዳቂማቸው፣ እናቶች እንዳቂማቸው፣ አዛውንቶች አባቶች እንዳቂማቸው ይጾማሉ። ለምን እዚህ አልደረስክም ብለን ማስገደድ አንችልም፣ ግን መጾም እንዳለብን ነው። አሁን እንግዲህ ጾሙ ዛሬ እንግዲህ አሁን ከሰዓት ነገ ዛሬ ያው እስከ ማታ ያለችን ነገር ቀማምሴ ከነገ በኋላ ጾሙ ሊመጣ ነው። በጾም ሰዓት 3 ትልልቅ ነገሮች የምናስባቸው የምንፈጽማቸው አሉ። የሚጾም 1 ይጾማል፣ 2 ይሰግዳል፣ 3 ይጸልያል። ምንድነው ያልኳችሁ? የሚጾም ስራው ምንድነው? መጀመሪያ ምን ያደርጋል? መጀመሪያ ጾም፣ እሺ፣ ስግደት፣ ከዛስ ጸሎት አላችሁ። እነዚህ 3ቱ ከተነጣጠሉ እኛ ጾምን ሳይሆን ስጋውን አልፈን ምሳውን አልፈን ቁርሱን አልፈን ምሳችን አንድ ላይ በላን። እስቲ ዩኒቨርሲቲ አካባቢ ቁምሳ የሚል ቃል የሚያክሰው ካለ ቁምሳ ታውቁታላችሁ? ቁምሳን የሚያክስ በዩኒቨርሲቲ ያለፈ ሰው ያውቃል። ቁምሳን የምታውቁ ቁምሳ ምን ማለት ነው የምታውቁት? ቁምሳ ማለት ቁርስና ምሳ አንድ ላይ መብላት ነው። ቁምሳ ይባላል። ሲያቆላምጡት ቁምሳ ተብሎ ይጠራል። ቁምሳ ማለት ቁርስንም ምሳንም አንድ ላይ ወደ 9 ሰዓት አስጠግቶ መብላት። እንደዛ እንዳይሆንብን ነው ጾማችን። ሶሚንኬኝ ቁምሳ ከንታለ ቁምሳ ጀቹን ጭሬፊ ላቀረኬኝ ወልረቲ ዳኔ ሰዓት ሰገድትኛችሁ አከንታል። አሁን በቤተ ክርስቲያን በኩል የሚደረገው ልንገራቸውና አሳጥራለሁ። አንድ እንግዲህ ወደ ቅዳሴ ስንመጣ ጧፍ፣ ዕጣን፣ ሻማ፣ ዘቢብ የተለያዩ ነገሮችን ገዝተን ወደዚህ መምጣት። ሌላው ምናልባት ደግሞ ለዚህ የሚያስፈልጉ አስራታችን በኩራታችን ይዘን ወደዚህ መምጣት። ሌላው እዚህ የሚያገለግሉ ካህናቶች አሉ። ለነሱ ምን ያስፈልጋል? እሱን እናንተ ታውቁታላችሁ። ሌላው እንግዲህ ቅዳሴ ሲቀደስ ብዙ የሚበሩ መብራቶች፣ ብዙ የሚበሩ ጧፍና ሻማዎች አሉ። የሮስ ደቅልቁ ለሳ ኢብሳወን ኢፈንደኑ ጅራ ከነከ ጧፊ ዕጣና ተጃጅለ ከሳፍ ከነከ ዘቢቢ ከነከ ሜሹ ተገራገራ ይንበርባት እነሱን ይዘን መምጣት። ሌላው ምናልባት ቁርሳችን የማንበላ ሰዎች ቁርሳችን ደግሞ ለሚበሉ ለተቸገሩ ማካፈል ነው ማለት ነው። ከኔ ጋር ናችሁ? እንደዚህ ነው እየጾምን ያለ ነው። አከነት ላይ ከንሶማ ጅሩ ሶማ ጀቹን በር እንጀልቀባ ኦፍ ዶርኩዳ ኦፍ ዳንገሱዳ። የመጀመሪያው ጾም ማለት መቆጠብ፣ መከልከል፣ መተው ማለት ነው። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ከምን ነው የምንቆጠበው? ከንግግር፣ ካሉባልታ፣ ከወሬ፣ ከሐሜት፣ ከዝሙት፣ ከክፋት፣ ከምቀኝነት፣ ከጎጠኝነት፣ ከዘረኝነት እንቆጠባለን። መተው ሲባል ደግሞ መብላት እየፈለግን ብዙ ነገር ማድረግ እየቻልን
ያን ማድረግ ማለት ነው። መተው ማለት ነው። ኃጢአትን እርም ማለት ነው። ጾም ሲፈታ ኃጢአት ይፈቀዳል ወይ ልትሉ ትችላላችሁ። አይደለም። ይህ ከዛኛው የባሰ ነው። ክርስትና በክርስትና የምንኖር ሰዎች አነጋገራችን፣ አረማመዳችን፣ አበላላችን የራሱ የሆነ ስርዓት አለው። ከወትሮ በበለጠ ማጠንከር አለብን። ትልቁ ነገር ጾም የሥጋ ፈቃድን ለነፍስ ፈቃድ ማስገዛት ጾም ይባላል። መቆጠብ፣ መከልከል ከብዙ ነገር ኃጢአት ከሆኑ እርም ከሆኑ ነገሮች መከልከል መቆጠብ ነው። በጾም ወቅት 5ቱ ሕዋሳት ይጾማሉ። የሮሶማ ቃሞሌን ሚራ ሸነንሳንዩ ህንሶሙ ምን ማለት ነው? አይን ይጾማል፣ እጅ ይጾማል፣ እግር ይጾማል፣ ልብ ይጾማል፣ ምላስ ይጾማል፣ ጆሮ ይጾማል። ቃሞተ ሚራ ሸነን ጾሙ ቀቡ እጅ ጾሙ ቀባ፣ ጉር ጾሙ ቀባ፣ አረምን ጾሙ ቀባ፣ ለፔን ጾሙ ቀባ፣ ሐርክ ጾሙ ቀባ፣ ሉክት ጾሙ ቀባ ገርተሪ እነዚህ ሁሉ ይህንን ደግሞ በማቴዎስ ወንጌል ምዕራፍ 5 ከ23 አንስታችሁ አንብቡት። እጅ ጾማል። አዎ የሚሰርቅ ካለ ስርቆትን ያቆማል ማለት ነው። አያችሁ፣ ወደ ጠንቋይ ቤት የሚሄድ ከሆነ ያን ያቆማል ማለት ነው። ሁሌ ደግሞ ሐሜት የሚመቸው ካለ ሐሜትን ያቆማል። መጥፎ ነገር በጆሮ የሚሰማ ሹክ የሚል ደግሞ ሰውም ካለ እሱም ጆሮውን እንዲጾም ያደርጋል። ልብ ደግሞ ይሄ በቀልን ክፋትን የሚያስብ ልብ እሱም ይጾማል። እነዚህ ሁሉ ካልጾሙ እንግዲህ ቁርስን አልፈን ምሳን አንድ ላይ ደምረን 9 ሰዓት ላይ ቁምሳ በላን ማለት ነው። ሌላው የሰው ስጋም ጾም ነው። እኔ ጋር ናችሁ? ነጋይርቱ ፎነማስ ማሊዳ ሶሚ እንደ ደስም ስጋ ይበላል እንደ እንዳትሉ፣ ይበላል አይበላል? እየበላን ነው አይደለም? አንበላም ወይ? ልብና አድርገን በምጥምጣና በቆጭቆጫ ልብና አድርገን ነው የምንበላው አይደለም? አታውቁትም? ያው ነው ሰው ማማት ማለት ያው ሰውን ስጋ መብላት እኮ ነው። የሚገርማችሁ ያ ነው ትልቁ ችግራችን። ቡና በፈላ ቁጥር ስለ ገሌት፣ ስለ ቶይ ገሌ፣ ስለ ቄስ ገሌ፣ ስለ ዲያቆን ገሌ፣ ስለ ገሌ እያልን የምናነሳው ማቆም አለብን። እንዲህ ደግሞ ልማድ ያለባቸው እገሌት ነይ እስኪ እባክሽ እንደው የገሌን ጉድ ልንገርሽ። ጉድሽ ማን ሊነግርሽ ነው? አንቺ የእሱን ጉድ ነው የምታወጪው። ነይ ጉዱን ስሚ። የአንቺንስ ጉድ ማን ሊሰማ ነው? ግልጹን ነው የምንነጋገረው። አቲ ጉዲ ብራ ወደ ስታ አቲ ጉዲ ነማ ወደ ስታ ጉዲ ከዮ እዩ ስትመረ እንዴ አይደለም ወይ? ዱጋራ ቦሶ በራ ለዱካ ጅርቱ ኑገላ ጅራ አጋ ጅርቱ ዋቀዩ ከእና ከኛ ደገው ሐርከሩ ቁጣ ዋቀዩ ለተሰ የሰው ስጋም ይጾማል እንደ ምግብ ማለት ነው። ሐሜት ማለት ነው። ያ ነው ያው ግልጽ ነው። ማውና ከወልን መቼም እንደ መፋቃ የሰው ስም ከአፋችን ውስጥ የማይጠፋ ሰዎች አለን፣ ከኛም ጀምሮ። ነገሩ እኮ እኛ ጋርም አለ እኮ ሐሜት። እንደው በጆሮ የሚገባ ብትን በርበሬ ስንቱና ስንቱን ያጣላ አሉባልታ ወሬ ስንቱና ስንቱን ያገዳደል ስንቱና ስንቱን ያፋታ የኛ ሰው ተባለ እንጂ እንዴት መቼ በምን አይልም። ነምንከኝ ጋፈ ኦዱሮ ደፈ አከምት ማለፍ እንጂ ጫፍሽ ዋጠቆ ስሪት ቤተነ በሩን ተቆ ከነማ አንጥሙራ አንድ እናት ነበሩ አሉ። መቼም ነገር አይዙምና የሰሙትን ወዳው ተንፈስ ሳይሉ ማህደር አይፈልጉ። ጠዋት ቆሰቁሱና እገሌት ነው እባክሽ እንደው ጉዴን ስሚ ይላሉ። ባለቤታ መቼም ነገር እንደማትይዝ ስለሚያውቅ መቼም አንቺ ነገር መያዝ እኮ አትችይም፣ እንደው ነገር አታሳድይም፣ እንደው እንዳትናገር ዛሬ እኮ አንድ እንቁላል ወልጄ ያደርኩ ይላታል። ስንት እንቁላል ሰው ይወልዳል? እንቁላል ሰው ይወልዳል እንዴ? አይወልድም። እንደው ለሊቱን ስትጨነቅ አደረች። እንዴት አድርግ ልትነፍስ ብላ ለሊቱን በሙሉ እንቅልፍ አልወሰዳትም። ምን አለች? መቼም ድሮ አጥርም የለም እንዲሁ ጎረቤት አጠገብ ላይ ተጠራሩና እባክሽ እንደው የሆነ ነገር ልንገርሽ ብላ ትጠራላች። እንደው ባለቤቴ ዛሬ 5 እንቁላል ወለደ፣
ስንት ነበር እሱ የወለደው? አንድ ነው አይደለ? 5 ሆነ። ያቺ ደግሞ ሌላ ጋር ሄዳ እገሌ እኮ 10 እንቁላል ወለደ ያሉ እየተባለ 50 እንቁላል ደረሰ። አያችሁ፣ ወሬ እንደዚህ ነው በቃ የሚባዘው። ሀገርን እያፈረሰ ያለው አካባቢውን እያተራመሰ ያለው ወሬ ነው። እንደዚህ ወሬ ጥሩ አይደለም። ወሬን ማቆም ያስፈልጋል። እንግዲህ ጾማችን መጥቷል። ከዚህ በላይ ብሄድ ደስ ይለኛል። ያው እንግዲህ ዛሬ ቅበላ ነው ብያቸዋለሁ። መቀበል ጌታ መቀበል ነው። በተለይ የምትጾሙ የምትሰግዱ ሰዎች ደግሞ ቁረቡ። እሱም የመጨረሻው እንደው መድኃኒታችን ስለሆነ መውሰድ አለብን፣ መቁረብ አለብን። እንግዲህ በዚህ ቢበቃል ብዙ ነገር ማንሳት እንችላለን። ሰዓታችን እንደ ኢትዮጵያ አቆጣጠር 3:20 ነው። ተኩል ላይ እንደምንም እናበቃለን። እንግዲህ አሁን ጾሙ ሲመጣ አንድ ነገር